ሙሌ ቤት ዕቃ ከ130 ሺህ ብር ጀምሮ። ውድ የአዲስ ማርኬት ተከታታዮቻችን ዛሬ በትዊንስ ፈርኒቸር እንገኛለን። ሳባ እባላለሁ። ከ130 ሺህ ብር ጀምሮ አራት አይነት ፓኬጆች ይዘንላችሁ ቀርበናል። የ147 ሺህ፣ የ190 ሺህ እንዲሁም የ250 ሺህ ብር ፓኬጅ ይዘንላችሁ ቀርበናል። በ130 ሺህ ብር ሶፋ፣ የሶፋ ጠረጴዛ፣ ቲቪ ስታንድ፣ አልጋ፣ ቁም ሳጥን እንዲሁም ፍራሽ ይዘንላችሁ ቀርበናል። ወደ ፓኬጁ እንሂድ። ወደ መጀመሪያው ፓኬጅ ስንሄድ የመጀመሪያው ፓኬጅ የ130 ሺህ ብር ፓኬጅ ነው። ሶፋው ይሄንን ይመስላል። ኤል ሼፕ ነው። ባለ 7 ሰው መቀመጫ ነው። ጨርቁ ቬልቬት ነው። ስፖንጁ ኤችዲ ነው። እንጨቱ ደግሞ ከሰፈራይል ነው የሚሰራው። በፈለጋችሁት በተለያየ ከለር አማራጭ ይዘንላችሁ ቀርበናል። እንዲሁም ሴንተር ቴብል እዛ ጋር የምትመለከቱት ነው። ሳይዙ ሜትር ከ20 በ60 ነው። በአራቱም ሳይድ መሳቢያና እንዲሁም በር አለው። አሪፍ ቆንጆ ከዚህ ሶፋ ጋር አብሮ የሚሄድ ነው። ቲቪ ስታንዱን ደግሞ ከዚህ ጋር ማች አድርጋችሁ መውሰድ የምትችሉት ነው ማለት ነው። ወደ ቲቪ ስታንዱ ደግሞ እንሄዳለን። ቲቪ ስታንዱ ደግሞ ይሄንን ይመስላል። የተለያየ ከለር አማራጭ አላቸው። እንደምትመለከቱት ሜትር ከ20 ነው ሳይዙ። በሁለቱም ሳይድ ማራዘሚያ ያለ ስፒከር ማስቀመጫ አለ። ቶፓቸው ዩቪ ነው። ከሴንተር ቴብሉ ጋር ደግሞ ማች አድርጎ መውሰድ ይቻላል ማለት ነው። በሁሉም አይነት እቃዎቻችን ላይ የተለያዩ ከለር አማራጮች አሉ። አሁን ደግሞ ወደ አልጋ፣ ፍራሽ እንዲሁም ቁም ሳጥን የምንሄድ ይሆናል ማለት ነው። ሴንተር ቴብሉ ይሄንን ይመስላል። ቅድም እንደተናገርኩት ሜትር ከ20 በ60 ነው። እዚህ ጋር አሁን ከለር አማራጭ እንዳላቸው ለማሳየት ነው። እንደምታዩት ከቲቪ ስታንዶቹ ጋር ማች አላቸው። ማች አድርጋችሁ ቶፑ ዩቪ ነው። ሌላው ደግሞ ሙሉ ቦዲው ከኤምዲኤፍ ነው የተሰራው። በአራቱም ሳይድ በሮች አሉት። ሁለት በር ሁለት መሳቢያ ያላቸው ሰፋ ያለ ነው። ልክ ኤል ሼፕ ጋር በጣም የሚያምር ሴንተር ቴብሎች ናቸው። እንግዲህ መርጣችሁ መውሰድ ትችላላችሁ ማለት ነው። ቁም ሳጥኖቹ እነዚህን ይመስላሉ። ላምኔት ናቸው። ሜትር ከ20 ነው ሳይዛቸው። ባለ 3 ተካፋሽ ናቸው። እንደምትመለከቱት የተለያየ ከለር አማራጭ አላቸው። በኤምዲኤፍ የምትፈልጉ በላምኔት በሁለቱም አይነት እንትኖች መርጣችሁ እንጨት አይነቶች መርጣችሁ መውሰድ ትችላላችሁ። ይህ ላምኔቱ ባለ 3 ተካፋሽ ነው እንደምትመለከቱት። እዚህ ጋር ባለ 2 ተካፋሽ ውስጥ ከውስጡ ከላይ መስቂያ ያለው መስታወት አለው። ከታች ደግሞ ሁለት ተለቅ ያሉ መሳቢያዎች አሉት። ይሄ ደግሞ ሙሉ በር ነው። ውስጡ መደርደሪያዎች አላቸው። እነዚህንም ከተለያየ ከለር አማራጭ ጋር በ130 ሺህ ፓኬጅ ላይ የምታገኙት ይሆናል። የ130 ሺህ ፓኬጅ ላይ የቀረው ደግሞ አልጋው ይሄንን ይመስላል። አልጋው ሜትር ከ20 ነው እንደምትመለከቱት። እዚህ ጋር ታፒሴሪ ያለው ኤምዲኤፍ ነው የተሰራው። እስከነ ፍራሹ በሜትር ከ20 ነው ያለው ማለት ነው። ፓኬጁ ላይ ሜትር ከ50 ማድረግ የሚፈልግ ከስተመር 6000 ብር ጨምሮ እስከ ፍራሹ መውሰድ ይችላል። ፍራሹ ይሄንን ይመስላል። ሜትር ከ20 ለሚፈልግ ሜትር ከ20፣ ሜትር ከ50 ለሚፈልግ ደግሞ በሜትር ከ50። ስለዚህ 130 ሺህ ፓኬጅ ሶፋ፣ ሴንተር ቴብል፣ ቲቪ ስታንድ፣ አልጋ፣ ቁም ሳጥን እንዲሁም ፍራሽ ያጠቃልላል ማለት ነው። አዲስ አበባ ውስጥ ከነፃ ትራንስፖርት ጋር እኛ ጋር መታችሁ ማግኘት ትችላላችሁ። ክፍለ ሀገር ላላችሁ ደግሞ ትራንስፖርት የምናመቻች ይሆናል። እናንተም ካመቻቻችሁልን የምንልክ ይሆናል ማለት ነው። ተመልካቾቻችን አሁን ደግሞ ወደ ሁለተኛው ፓኬጅ ወደ 147 ሺህ ፓኬጅ የምንሄድ ይሆናል። ወደ ሶፋው እንሂድና ሶፋ፣ የሶፋ ጠረጴዛ፣ ቲቪ ስታንድ፣ አልጋ እንዲሁም ፍራሽ አለው የ147 ሺህ ፓኬጅ። ወደ እሱ እንሂድና እቃዎቹ ምንም እንደሚመሳስሉ እኔ ማለት ነው። የ147 ሺህ ፓኬጅ ሶፋው ይሄንን ይመስላል። ባለ 7 ሰው መቀመጫ ነው። ባለ 3፣ ባለ 2 እንዲሁም ባለ 1 በጣም ምቾት ያለው ሶፋ ነው። ከለሩን በጣም ነው የሚያምረው። እንደምታዩት እዚህ የ147 ሺህ ፓኬጅ በጣም በብዛት ያለው የ147 ሺህ ፓኬጅ ሶፋ ነው። ብዙ አይነት ከለር አማራጭ አላቸው። መታችሁ የምታጡት አይነት ከለር ይኖራል ብዬ አላስብም። በሁለቱም ብራንቾቻችን ማለት ነው። ይሄ ጨርቆችን ቬልቬት ነው። ባለ 7 ሰው ነው። 7 ትራስ አለው። ስፖንጁ ሱፐር ኤችዲ ቦንድድ ፎም ነው የምንጠቀመው። እንጨቱ ደግሞ ከሰፈር ያለው። እግሩ እንደምትመለከቱት ብረት ነው። በጣም ጠንካራ ናቸው። እና ለሁሉም ፓኬጆቻችን ደግሞ በዚህ አጋጣሚ ያልተናገርኩት የ2 ዓመት ዋስትና አላቸው። ይሄኛው ፓኬጅ ሌላ የምናየው ሴንተር ቴብል እንዲሁም ቲቪ ስታንድ አላቸው። እዚህ ጋር የምንመለከታቸው ቲቪ ስታንዶቹ ናቸው። ሳይዛቸው ሜትር ከ50 ነው። ባለ 3 መሳቢያ ናቸው። መሳቢያም እንዲሁም በበር ደግሞ 2 በር 1 መሳቢያ አላቸው። ከለር መርጣችሁ ከሴንተር ቴብል ጋር ማች አድርገው መውሰድ የሚችሉበት ኮንዲሽን አለ። እዛ ጋር እንደምትመለከቱት ሴንተር ቴብሉ
እዛ ጋር አለ። ሜትር ከ20 በ60 ነው። በሁለቱም ሳይድ ሁለት መሳቢያዎች አሏቸው። ከላይ ቶፓቸው የቲቪ ስታንዱም የሴንተር ቴብሉም ዩቪ ነው ቶፓቸው። እግራቸው ብረት ነው እንደምትመለከቱት። ከሶፋው ጋር ማች አድርገው እንዲሆን ተደርጎ የተሰራ ናቸው። እነዚህም ቶፑን ዩቪዎቹን ሴንተር ቴብሉን ከቲቪ ስታንዱ ጋር ማች አድርገው መውሰድ ይቻላል። ሌላው ደግሞ እዚህ ፓኬጅ ላይ ያለው አልጋና ፍራሽ ነው። አልጋው ሜትር ከ20 ነው። ሙሉ ታፒሴሪ የለበሰ ነው። የተለያየ ከለር አማራጭ አላቸው እነሱም እስከነ ፍራሹ ነው። እሱ ፓኬጅ ላይ ደግሞ አልጋው ሜትር ከ50 ማድረግ የሚፈልግ ከስተመር ካለ 15000 ብር ጨምሮ ሜትር ከ50 እስከ ፍራሹ ማድረግ ይችላል። ሜትር ከ50 ሁለት ኮሜዲኖ አለው። ሜትር ከ50 ደግሞ ያው ፓኬጁ ላይ ያለው አንድ ኮሜዲኖ አለው ማለት ነው። አልጋዎቹ ደግሞ እነዚህን ይመስላሉ። እንደምትመለከቱት በጣም ብዙ ከለር አማራጭ አላቸው። ክሬም የሚፈልግ ላይት ብሉ፣ ላይት ግሬ ያለ፣ ቡኒ ያለ፣ ብቻ በጣም ብዙ አይነት ከለር አማራጭ አለ። እንደምትመለከቱት ሲዘረጋም እንደሚመስል ደግሞ የምናየው ይሆናል። እነዚህ ሜትር ከ20 አልጋዎች ናቸው። ይሄንን ከአንድ ኮሜዲኖ ጋር ነው እስከ ፍራሹ 147000 ፓኬጅ ላይ ያለው። ቅድም እንደተናገርኩት ሜትር ከ50 ስታረጉ ደግሞ ራስጌው በ250 የሚያልቅ ይሆናል። ሁለት ኮሜዲኖች አሉ። ሳይዜ ቤት አይበቃም ካላችሁ ደግሞ ኤግዛክት በሜትር ከ50 እንዲያልቅ አድርገን ከሁለት ኮሜዲኖ ጋር የምንሰጥ ይሆናል። ይሄንንም የ147000 ፓኬጅ አዲስ አበባ ውስጥ ለሚወስዱ ከስተመር ነፃ ትራንስፖርት ይሆናል። ክፍለ ሀገር አላችሁ ደግሞ አመቻችተን የምንልክላችሁ ይሆናል ማለት ነው። ፍራሾቹ ይህንን ይመስላሉ። ሜትር ከ20 ሜትር ከ50 ፍራሾች ናቸው እዚህ ጋር የተደረደሩት። ቦንድድ ናቸው፣ ምቹ ናቸው። ስለዚህ ለፓኬጆቻችን ያቀረብን ፍራሾቹ ይህንን ይመስላሉ። ቀጣይ ደግሞ ወደ 195000 ብር ፓኬጅ የምንሄድ ይሆናል ማለት ነው። ውድ ተመልካቾቻችን አሁን ደግሞ ሁለት ፓኬጅ አሳይቻችኋለሁ። አሁን ደግሞ ወደ ሶስተኛው ፓኬጅ እንሸጋገር ነው። የሶስተኛው ፓኬጃችን ደግሞ የ195000 ብር ፓኬጅ ነው። ሶፋው ይሄንን ይመስላል። ሶፋ፣ ሴንተር ቴብል፣ ቲቪ ስታንድ፣ አልጋ፣ ቁም ሳጥን እንዲሁም ፍራሽ ነው እዚህኛው ፓኬጅ ላይ የምናገኘው። ደግሞ ወደ ሶፋው እንሂድና ሶፋው ይሄንን ይመስላል። ከ147000 ፓኬጅ ጋር ያው ተመሳሳይ ነው። ባለ 3 ባለ 2 እንዲሁም ባለ አንድ አለ። እንደምታዩት የተለያየ ከለር አማራጭ አለ። እዚህ ጋር እንደምትመለከቷቸው በዚህም ሳይድ አለ። ብዙ አይነት አማራጮች አሉ። ሶፋው ቅድም እንደተናገርኩት ጨርቁ ቬልቬት ነው። ዋተር ፕሩፍ ናቸው። በጣም ምቹ ናቸው። ስፖንጁ ሱፐር ኤችዲ ቦንድድ ፎም ነው። እንጨቱ ደግሞ ሰፈር ያለ ነው። እግራቸው እንደምትመለከቱት ብረት ናቸው። ጀርባ እንደምትመለከቱት ሜትር ከ20 በ60 ነው ሳይዙ። እግራቸው ብረት ነው። በሁለቱም ሳይድ መሳቢያዎች አላቸው። ቶፑ ዩቪ ነው። ዋተር ፕሩፍ ነው። ውሃ ምንም ቢደፋበት ኖርማሊ መንሸራተት የሚችሉ ናቸው። ካጠገቡ ደግሞ የምትመለከቷቸው ቲቪ ስታንዶች ናቸው። ሳይዛቸው ሜትር ከ50 ነው። ባለ 3 በር ናቸው እንደምትመለከቱት። እግራቸው ብረት ነው። ቶፑም ዩቪ ናቸው። ዋተር ፕሩፍ ናቸው። በጣም የሚያማምሩ ናቸው። ከሴንተር ቴብላችሁ ጋር ማች አድርጋችሁ የምትወስዷቸው ናቸው። ቀጣይ ደግሞ ወደ ቁም ሳጥን፣ አልጋ እንዲሁም ፍራሽ እንዲሁም ኪችን ካቢኔት አለው። ይሄ ፓኬጅ ከ147 እንዲሁም ከ130 የሚለዩቸው የ147 ላይ አሁን ስንመለከት ቁም ሳጥንና ኪችን የለውም። አብዛኛው ከስተመሮቻችን እየጠየቃችሁን ስለሆነ እዚህኛው ፓኬጅ ላይ ቁም ሳጥን እንዲሁም ኪችን ካቢኔት ጨምረናል። ቀጣይ ማሳያችሁ ይሆናል ማለት ነው። አሁን ማሳያችሁ ደግሞ ቁም ሳጥን ነው። ሜትር ከ20 ነው ሳይዛቸው። ላምኔት ናቸው። ባለ 3 ተካፋች ናቸው እንደምትመለከቱት። እዚህ 2 ተካፋቹ ላይ ውስጡ መስታወት እንዲሁም መደርደሪያ መስቂያ ያለው። እዚህ ባለ አንደኛው ላይ ደግሞ ሙሉ መደርደሪያ ነው ያላቸው። ከታች ደግሞ 2 መሳቢያ ያላቸው እና እነዚህን የመሳሰሉ ቁም ሳጥኖች ከተለያየ ከለር አማራጮች ጋር እኛ ጋር ታገኛላችሁ። ቀጣይ ደግሞ ኪችን፣ አልጋ እንዲሁም ፍራሹን ማሳያችሁ ይሆናል። አብራችሁን ቆዩ። ኪችን ካቢኔቱ ይሄንን ይመስላል። ይሄ ሜትር ከ20 ነው ሳይዙ። ባለ 3 ተከፋች ነው። ከታች እንደምትመለከቱት እዚች ጋር አንድ መሳቢያ አላት። እዚህ ጋር ደግሞ 3 በር አለው። እዚች ጋር ሳህን መደርደሪያ አላት። እንደምትመለከቱት እዚች ጋር ውስጡ መደርደሪያ ያለው። ቁመቱ ሜትር ከ85 ነው። ጎኑ ሜትር ከ20 ነው። ይህንንም ኪችን ጨምሮ አልጋ ደግሞ ሜትር ከ20 ሙሉ ታፒሴሪ የለበሰ እስከ ፍራሹ በ195000 ብር እኛ ጋር መታችሁ ማግኘት ትችላላችሁ። አልጋና ፍራሹን የምናይ ይሆናል። ይህንንም ፓኬጅ እኛ ቱቤዝ ፈርኒቸሮች ጋር ተባላላችሁ ነፃ ትራንስፖርት፣ ክፍለ ሀገር ላላችሁ ደግሞ የምናመቻች ይሆናል። የትራንስፖርት ወጪው በእናንተ የሚሸፈን ይሆናል ማለት ነው። ሁሉንም ፓኬጆቻችን እኛ ጋር መታችሁ ከ2 ዓመት ዋስትናና ነፃ ትራንስፖርት ጋር አዲስ አበባ ውስጥ መታችሁ ማግኘት ትችላላችሁ ማለት ነው።
አልጋው ይሄንን ይመስላል። በሜትር ከ20 እስከነ ፍራሹ ሙሉ ታፒሴሪ ያለው ከአንድ ኮመዲኖ ጋር እኛ ጋር መታችሁ ማግኘት ይችላላችሁ። እዚህ ፓኬጅ ላይ ደግሞ አልጋው ሜትር ከ50 እስከ 2 ኮመዲኖ ማድረግ የሚፈልግ ከስተመር እስከ ፍራሹ 15000 ብር ጨምሮ 210,000 ብር ብቻ እኛ ትዊንስ ፈርኒቸሮች ጋር መጥቶ ማግኘት ይችላል። ይህንንም ፓኬጅ እንደተለመደው ከሌሎቹ ጋር ከነፃ ትራንስፖርት ጋር አዲስ አበባ ውስጥ ክፍለ ሀገር ላሉት ደግሞ የምናመቻች ይሆናል። ትራንስፖርት ወጪው ክፍለ ሀገር ላሉት ራሳቸው ሸፍነው ማለት ነው። አሁን ደግሞ የመጨረሻ ፓኬጃችን ላይ ደርሰናል። የ250,000 ብር ፓኬጅ ላይ ደርሰናል። የ250,000 ብር ፓኬጅ ሶፋ፣ የሶፋ ጠረጴዛ፣ ቲቪ ስታንድ፣ አልጋ፣ ቁም ሳጥን እንዲሁም ዳይኒንግ ቴብል እና ፍራሽን ኢንክሉድ ያደርጋል። ይሄኛው ፓኬጃችን እንደ ሌሎቹ ፓኬጆቻችን ከነፃ ትራንስፖርት ጋር አዲስ አበባ ውስጥ ክፍለ ሀገር ላላችሁ ደግሞ የምናመቻች ይሆናል። የ250,000 ፓኬጆች ምን ምን እንደሚመስሉ አብረን የምናይ ይሆናል። አብራችሁን ቆዩ። 250,000 ፓኬጅ ላይ ያለውን ሶፋ ስንመለከት ደግሞ ከሌሎቹ ሶፋዎች ተለቅ ያለ ነው። ዲዛይን እንደምትመለከቱት ከፊት ለፊትም ከጀርባ ሶፋ አይነት ነገር ነው። በጀርባውም ሳይድ መታየት የሚችል በጣም ውበት ያለው ሶፋ ነው። እንደምትመለከቱት እግሩ በብረት ነው። 7 ሰው ማስቀመጫ ነው። ስፖንጁ ሱፐር ኤችዲ ቦንድድ ፎም ነው የምንጠቀመው እና ሳይዙ ትንሽ ተለቅ ያለ ሰፋ ላለ ቤት የሚሆን ነው። የትኛውን ፓኬጆቻችን ላይ ደግሞ እቃ ማስገባት ማስወጣት ለሚፈልግ ከስተመር እቃ ማውጣትም ማስገባትም ይችላል። ከአንዱ ፓኬጅ ወደ አንዱ ፓኬጅ መደባለቅ የሚፈልግ እንዲሁም እቃ ሰሌክት አድርጎ መውሰድ የሚፈልግ ከስተመር እኛ ጋር መጥቶ የፈለገውን አይነት እቃ እንደ ፓኬጅ አስበንለት መውሰድ ይችላል። እንዲሁም በተናጥል ደግሞ መግዛት የሚፈልግ ከስተመር ካለ ከትልቅ ከሶፋ እስከ ሴንተር ቴብል ትንሽ እቃዎችን በተናጥል የምንሸጥ መሆኑን በዚህ አጋጣሚ ማሳወቅ እፈልጋለሁ። ብዙ ሰው ፓኬጅ ብቻ የምንሸጥ ይመስለዋል። የትኛውንም እቃ እኛ ጋር መጥተው በተናጥል አንድ እቃ ብቻ መጥተው መውሰድ የሚችሉ ይሆናል ማለት ነው እና ሶፋው ይሄንን ይመስላል። ወደ ሴንተር ቴብል እና ቲቪ ስታንዱ ስንሄድ ደግሞ ሴንተር ቴብሉ ቅድም እንዳሳየኋችሁ ሜትር በ60 ሳይዝ ናቸው። እግራቸው ብረት ነው። ቅድም እንደተናገርኩት ዲስክራይብ እንዳደረኩት ቶፓቸው ዩቪ ነው። ከቲቪ ስታንዳቸው ጋር ማች አድርገው መውሰድ ይችላሉ። ቲቪ ስታንዶቹ እስከ 65 ኢንች የሚችሉ ናቸው። ሳይዙ ሜትር ከ50 ነው። እግራቸው ብረት ነው። እነዚህም ከሶፋው ጋር ማች እንዲሆን ተደርጎ የተሰሩ ናቸው። ቀጣይ ደግሞ ቁም ሳጥን፣ ኪችን እንዲሁም ዳይኒንጉን የምናይ ይሆናል ማለት ነው። የምንመለከተው ደግሞ ቁም ሳጥን ነው። ቁም ሳጥኑ ሜትር ከ20 ሳይዝ ነው። ባለ 3 ተካፋች ነው። ላሚኔትድ ነው። በጣም ነው የሚያማምሩት። ዋተር ፕሩፍ ነው። መታጠብ የሚችሉ ናቸው። ቆሻሻ ማይዙ ናቸው። በጣም ምቹ የሆኑ ቁም ሳጥኖች ናቸው። እንደምትመለከቱት ከታች 2 መሳቢያ ያለው መስታወት አለው፣ መስቀያ ያለው እንዲሁም መደርደሪያዎች አሉት። ሰፋ ያሉ ናቸው። ሳይዝ መጨመር የሚፈልግ ካለ በዚህ አጋጣሚ ሜትር ከ50 ማድረግ የሚፈልግ ቁም ሳጥኑንም ኪችኑንም የትኛውንም እቃ ሳይዝም መጨመርም ይችላሉ። እንዲሁም ዲዛይን ሰጥተውን የተለያዩ እቃዎች ላይ ደግሞ ዲዛይንም ሰጥተውን ይሄንን ስሩልን ማለት የሚፈልጉ ከስተመሮችም ካሉ እየሰራን እንገኛለን፣ እንሰራላችኋለን። እንዲሁም የተለያዩ ሳይቶች ላይ በዚህ አጋጣሚ ቁም ሳጥንም ኪችን ካቢኔትም እየሰራን እንገኛለን። በካሬ ዋጋ የምንነግራችሁ ይሆናል። ከዛ የተለያዩ ቦታዎች ላይ መተን እንገጥማለን ማለት ነው። ቀጣይ ደግሞ ወደ ኪችን ካቢኔቱ ስንሄድ ኪችን ካቢኔቱ ሜትር ከ20 ነው። ቁመቱ ሜትር ከ85 ነው። ሳህን ማስገቢያ ማስቀመጫዎች አሉት። ባለ 3 ተካፋች ናቸው። ብዙ እቃ መያዝ የሚችሉ ናቸው። ከ250,000 ብር ፓኬጅ ላይ ያሉ እቃዎች ናቸው ማለት ነው። ሌላ ደግሞ እዚህ ላይ ዋናው እና ትልቁ እንትን ዳይኒንግ ቴብል ነው። ዳይኒንግ ቴብል ባለ 6 ወንበር ቶፑ በኢፖክሲ እግራቸው በብረት አሁን በጣም በሲያት የሚመረጡ ውብ የሆኑ ዳይኒንግ ቴብሎች ናቸው። እነዚህን ጨርቆቹን ደግሞ ከሶፋዎቻቸው ጋር ማች አድርገው ማሰራት ይችላሉ። ሶፋውን ከዳይኒንጉ ጋር ማች አድርጋችሁ መርጣችሁ ማሰራት ትችላላችሁ። ትዕዛዝ ከሆነ እኛ ጋር በ3 በ4 ቀን ውስጥ የሚደርስ ይሆናል። ቀጥታ መጥቶ ደግሞ መውሰድ ለሚፈልግ ከስተመር ሁሉም እቃዎቻችን የተዘጋጁ ናቸው። ቀጣይ እዚህ ላይ 250,000 ፓኬጅ ላይ የቀረን ደግሞ አልጋና ፍራሽ ነው። አልጋው ቅድም ያሳዩአችሁ ነው። ሜትር ከ20 ሙሉ ታፒሴሪ የለበሰ እስከ ፍራሹ ከአንድ ኮመዲኖ ጋር ታገኛላችሁ። አልጋውን ደግሞ ሜትር ከ50 ማድረግ የሚፈልግ ከስተመር ቅድም እንደተናገርኩት እዚህኛው አልጋ ላይ 15,000 ብር ጨምራችሁ ከተለያየ ከለር አማራጭ ጋር በፈለጋችሁት ከለር ማች ማድረግ የሚፈልግ ከስተመር ካለ ከመጋረጃው ጋር ምናምን ከለሩ የተለያየ ከለር አማራጭ አለ። በትዕዛዝም ከሆነ በ3 ቀን ውስጥ የምናደርስላችሁ ይሆናል። ሁሉንም ፓኬጆቻችን እንደተናገርኩት ከነፃ ትራንስፖርት ጋር አዲስ አበባ ውስጥ ማግኘት ትችላላችሁ ማለት ነው። እሺ ተመልካቾቻችን፣ አሁን ደግሞ ይሄ ከፓኬጅ ውጪ ያለ ሶፋ ነው።
ከፓኬጅ ውጪ ነው የምንሸጠው። ግን ፓኬጅ ውስጥ ማስገባት የሚፈልግ ከስተመር ካለ ዋጋ ማስተካከያ ተደርጎ ዋጋው ተጨምሮ መውሰድ ይችላል ማለት ነው። የትኛውም አይነት ፓኬጅ ላይ ጨምሮ መውሰድ ይችላሉ። ይህ ሶፋ ተለቅ ያለ ነው፣ በጣም የሚያምር ትንሽ ሰፋ ላለ ቤት የሚሆን ነው። እንደምታዩት ዲዛይኑ በጣም ነው የሚያምረው። ባለ 3-2-1 ነው። ይህን ሳይዙን ማስጨመር የሚፈልግ ከስተመር ካለ በጣም ትልቅ ቤት ላሉ ሳይዙን ማስተልቀን እየሰራ እንገኛለን። እናንተም እንደዛ ከፈለጋችሁ በመረጣችሁ ጨርቅ እንዲሁም ከለር የምንሰራላችሁ ይሆናል ማለት ነው። ይህንን አሁን በተናጥል መግዛት የሚፈልግ ከስተመር ካለኛ ጋር በ110 ሺህ ብር እየሸጥን እንገኛለን። ይህንን ብቻውን ከነፃ ትራንስፖርት ጋር የምናደርስላችሁ ይሆናል ማለት ነው። እንዲሁም የትኛውንም እቃኛ ጋር መታችሁ በተናጥል ማግኘት የምትፈልገው ከስተመሮቻችን ካላችሁ የትኛውንም እቃኛ ጋር መታችሁ በተናጥል ማግኘት ትችላላችሁ። እና ውድ የአዲስ ማርኬት ተመልካቾቻችን ዛሬ በትዊንስ ፈርኒቸር ተገኝተን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ትዊንስ ፈርኒቸርን ማግኘት የምትፈልጉ ከስተመሮቻችን አድራሻችን ጎሮ የረጃ ክሮስ መብራት አለፍ ብሎ እንዲሁም ቦሌ አራብሳ ላይ ልታገኙ እንችላላችሁ። እንዲሁም በስልክ ቁጥራችን በ0902 040200 እንዲሁም በ0909335088 እየደወላችሁ ልታገኙ እንችላላችሁ። እንዲሁም በቲክቶክ ትዊንስ ፈርኒቸር፣ ቴሌግራም ላይ ደግሞ @twins1furniture እያላችሁ እየገባችሁ እስከዛሬ የሰራናቸውን እቃዎች ማየት ትችላላችሁ። ለዛሬ ያዘጋጀነው ፕሮግራም ይህንን ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ መልካም ጊዜ